ዓለም ላይ የሚገኙ ሰዎች የሚሰሩት የሚጥሩትና የሚተጉት አንድ ነገር ለማግኘት ነው። እሱም ሀብት ነው። ሁሉም ሰው ሀብት ማግኘትና ሀብታም መሆንን ይፈልጋል። ነገር ግን ሀብት እንዴት እንደሚገኝና እንዴት ሀብታም መሆንን እንደሚቻል የሚያውቁት ጥቂት ሰዎች ብቻ ናቸው። አንድ ሰው እንዴት ነው በቀላሉ ሀብታም መሆን የሚችለው? ሀብትስ እንዴት ነው የሚመጣው? የእነዚህን ጥያቄዎችን መልስ ለማግኘት እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ሎተሪ ሰዎችን ሀብታም ከሚያደርጉ መንገዶች አንዱ ነው። ነገር ግን አንድን ሎተሪ ለማሸነፍ ያለው እድል 1 ከ300 ሚሊዮን ነው። ያም ማለት አማዞን ጫካ ላይ መርዛማ ከሆኑ 10 ኮብራ እባቦች መሃል ላይ ሆነህና ከፊትህ ሌሎች መርዛማ እንስሳቶች ከበውህ በህይወት እንደመውጣት ማለት ነው። በቀላሉ ለመግለጽም ሎተሪ አይደርስም። ሎተሪ እንደ መዝናኛ ሊወሰድ ይችላል። ምናልባትም በጣም እድለኛ ከሆንክ ሀብታም ሊያደርግህ ይችላል። ግን አስተውል፣ ሎተሪ አይደርስም። ስፖርትና መዝናኛ፣ ይህም ሌላው ሰዎችን ሀብታም የሚያደርግ ዘርፍ ነው። ይህንንም እኔ ከሎተሪ የተሻለ ነገር ግን በጣም ከባድ ብየዋለሁ። እዚህ ላይ ከስፖርቱ ዘርፍ ሮናልዶን፣ ከመዝናኛውና ከሙዚቃው ዘርፍ ደግሞ ቴዲ አፍሮን እንይ። እነዚህ ሁለት ሰዎች በዚህ ዘርፍ ከምንምነት ወደ ትልቅ ባለሀብትነት ተቀይረዋል። ነገር ግን በዚህ ዘርፍ ስኬታማ ለመሆን ተፈጥሯዊ ታለንትና የዓመታት ትሬኒንግ ይጠይቃል። ያ ብቻ ሳይሆን እድልም ያስፈልጋል። በዓለም ላይ በጣም ብዙ እንደ ሮናልዶና ቴዲ አፍሮ ትልቅ ተሰጥኦ ያላቸውና ለብዙ ዓመታት የተለማመዱ ልጆች አሉ። ነገር ግን እድል ማግኘት ስላልቻሉ ስኬታማ ሳይሆኑ ቀርተዋል። ወንጀል መስራት፣ አዎ ይህንን መናገር ተገቢ ላይሆን ይችላል። ነገር ግን ዓለም ላይ ያለው እውነታ ነው። ብዙ ሰዎች በተደራጀና በተቀናጀ መልኩ ወንጀል በመስራት ሀብታም ለመሆን ችለዋል። ለምሳሌ ዓለም ላይ በጣም የሚታወቀው ድራግ ዲለር ወይንም አደንዛዥ እጽ አዘዋዋሪ ፓብሎ ኢስኮባር አንዱ ነው። ይህ ወንጀለኛ በዚህ ስራው $60 ሚሊዮን በቀን ያገኝ ነበር። ግን የወንጀል አስፈሪው ገጽ የሚመጣው እዚህ ጋር ነው። ይህ ሰው ገና በ44 ዓመቱ ነበር ተተኩሶበት የተገደለው። አብዛኛው ዓለም ላይ ያሉ ወንጀለኞችም መጨረሻቸው አያምርም። ወንጀል መስራትም በፍጹም ትክክል ሊሆን አይችልም። ይህንን ባላየ እለፉት። ውርስ፣ ብታምኑም ባታምኑም ዓለም ላይ ከሚገኙ ባለሀብቶች መካከል ከ35 እስከ 45% የሚሆኑት ወርሰውት ነው። አዎ ወርሰውት ነው። አልሰሩበትም፣ አልደፉበትም፣ አልደኩምበትም። በቃ የወላጆቻቸው ልፋት ነው። ለምሳሌ የወልማርት ካምፓኒ መስራች ልጆችና የልጅ ልጆች ወይንም ዋልተን ፋሚሊ የወልማርትን ግማሽ ሀብት ወርሰዋል። ይህም ወደ $100 ቢሊዮን በየግላቸው ይደርሳል። ነገር ግን ይህ እድል አብዛኛው ሰው አያገኘው። ለአብዛኛው ሰው ውርስ ማለት ከአንድ ትንሽ ቤት ያልበለጠ ነው። ነገር ግን ያም ትልቅ እድል ነው። እሱን በመጠቀምም በቀላሉ ባለሀብት መሆን ይቻላል። ክሪፕቶና ፎሬክስ ትሬዲንግ፣ አዎ አብዛኞቻችሁ ስለ ትሬዲንግ ያላችሁን የተሳሳተ አስተሳሰብ አውቃለሁ። ነገር ግን ትሬዲንግ በጣም ብዙ ሰዎችን ሀብታም አድርጓል። በተቃራኒው ደግሞ ብዙ ሰዎችን ያላቸው ሀብት ንብረት ሸጠው ድሃ እንዲሆኑ አድርጓል። ለምሳሌ በክሪፕቶ ትሬዲንግ ሀብታም የሆነውን የክሪስቶፈር ክሮክን ታሪክ እንይ። ይህ ሰው በ2009 እንደ አውሮፓውያን አቆጣጠር 5000 ቢትኮይኖችን $27 ብቻ ገዛ። ከዛም ለብዙ ዓመታት ከረሳው በኋላ በ2013 እንደ አውሮፓውያን አቆጣጠር በቲቪ ስለ ቢትኮይን ዜና ከሰማ በኋላ $27 የገዛውን ቢትኮይን ቼክ ሲያደርግ ወደ $900,000 ደርሶ ነበር። በዚህም ቤትና መኪና ገዛ፣ ኢንቨስት አደረገ፣ በቀላሉም ባለሀብት ለመሆን ቻለ። ነገር ግን ሃይፕ ሆነውና ያለምንም ኤክስፔሪየንስ ያላቸውን ሁሉ ትሬድ የሚያደርጉ ከስረው ይቀራሉ። እዚህ ጋር ትምህርቱ ስለ ትሬዲንግ ጥቅምና ጉዳት አይደለም። ነገር ግን ሁልጊዜ ትልቅ ሪዋርድ ያላቸው ስራዎች ትልቅ ሪስክ አላቸው። ተቀጥሮ መስራት፣ አዎ ሁላችሁም የምታስቡት ነገር ቢኖር ተቀጥሮ መስራት በፍጹም ሀብታም ሊያደርግ እንደማይችል ነው። ነገር ግን እውነታው ከዛ የተለየ ነው። ግን እዚህ ጋር ሀብታም ለመሆን ቋጣሪና ትዕግስተኛ መሆን ያስፈልጋል። አሁን ተቀጥሮ በመስራት እንዴት ሀብታም መሆን እንደሚቻል ላሳያችሁ። በመጀመሪያ ስራ ትቀጠራላችሁ። ከዛም ከደሞዛችሁ ላይ የሚያስፈልጋችሁን ብቻ በማውጣት ለምሳሌ ቤት ክራይ፣ ምግብና ውሃ የሚተርፈውን ገንዘብ ትቋጥራላችሁ። ከዛም የቋጠራችሁት ብር ለብዙ ጊዜ ከተጠራቀመ በኋላ ኢንቨስት አደርጉታላችሁ። ለምሳሌ አክሲዮን መግዛት፣ ዋጋቸው በጊዜ ሂደት ሊጨምር የሚችሉ እንደ ወርቅ ያሉ ሀብቶችን በመግዛት፣ ቤት በመግዛት። ከዛም በትዕግስት ትጠብቃላችሁ። ጊዜ ደግሞ ስራውን ይሰራል። ለዚህ ነው ቋጣሪና ትዕግስተኛ መሆን ያለባችሁ። ኮንተንት ክሪኤሽን፣ በዚህ ዘመን የተፈጠረ ብዙ ወጣቶችን ደግሞ ባለሀብት እያደረገ ያለ ትልቅ ቢዝነስ ነው።
ይህም ለዩቲዩብ፣ ቲክቶክ፣ ኢንስታግራም እና ሌሎችም ሶሻል ሚዲያዎች የሚሆኑ ቪዲዮዎችን መስራት ማለት ነው። ለምሳሌ ሚስተር ቢስት የዓለማችን ትልቁ ዩቲዩበር በኮንተንት ክሬቲንግ ብቻ $700 ሚሊዮን ሀብት ማካበት ችሏል። ሀገራችን ላይም እንደነ እሸቱ፣ አቤል ብርሃኑና ሌሎችም በዚህ ስራ ሀብታም ለመሆን ችለዋል። ይህንንም መጀመር ለምትፈልጉ እንዴት እንደሚሰራ በቀላሉ ላሳያችሁ። መጀመሪያ አንድን ቶፒክ ምረጡ። በመቀጠልም ስለዛ ቶፒክ ኦዲየንሳችሁን ሊጠቅም የሚችል ቪዲዮ ስሩ። ከዛም በነዛ ቪዲዮ ታማኝነትን አግኙ። ከዛ ገንዘብ ይመጣል። በማስታወቂያ፣ በብራንድ እና የተለያዩ ጠቃሚ ኮርሶች ሽያጭ። ንግድ በጣም ከባድ ነገር ግን ጥሩ የገቢ ምንጭ ነው። ከዛም በላይ የሀብት መንገድ ነው። ነገር ግን ንግድ እንደሚታየው መሸጥና መለወጥ አይደለም። ዓለም ላይም ከሚጀመሩ ንግዶችም ከ10-8ቱ ገና 5 ዓመት ሳይሞላቸው በኪሳራ ይዘጋሉ። እዚህ ጋር ግን ማስተዋል ያለብን አንድ ነገር አለ። ቢዝነስ ለመጀመር ክሬቲቭ እና ብዙ ሀሳብ ያለው ሰው መሆን አያስፈልግም። እንዲያውም ዓለም ላይ የሚሳካላቸው ቢዝነሶች ቀላልና ትልቅ ፉክክር የሌላቸው ቢዝነሶች ናቸው። ለምሳሌ ሱቆች፣ ላውንደሪ ቤቶችና ሌሎችም። እነዚህ ብዙ ተጠቃሚ ያላቸውና ቀለል ያሉ ቢዝነሶች ስለሆኑ በቀላሉ ስኬታማ ይሆናሉ። ነገር ግን አብዛኛው ጊዜ ለየት ያሉ የቴክ ቢዝነሶች ብዙ ተጠቃሚ ስለሌላቸው ትርፋማና ስኬታማ ለመሆን ይቸገራሉ። ስለዚህ ቢዝነስ ለመጀመር ስታስቡ ቀላል ቢዝነሶችን ምረጡ። ጋብቻ። ይህ ደግሞ እስከ መጨረሻው ቪዲዮውን ስላያችሁት ለላንተ የምሰጠው ቦነስ ነው። በተለይ ደግሞ ለሴት እህቶቻችን። አውቃለሁ ይህ ጥሩ የማይመስል ሀሳብ ነው። ነገር ግን ጋብቻ በታሪክ እንደምናውቀው ለብዙ ዘመናት ትልቅ የሀብት ምንጭ ነው። ሴቶች ከሆናችሁ በቀላሉ ገንዘብ ያለው ሰው በማግባት ሀብታም መሆን ትችላላችሁ። በጋብቻው በምታገኙት ገንዘብም የራሳችሁን ቢዝነስ መጀመር ትችላላችሁ። እነዚህ ዓለም ላይ በጣም ታዋቂ የሆኑ ሀብታም የሚያደርጉ መንገዶች ናቸው። በእነዚህ መንገዶችም ብዙ ባለሀብቶች ተፈጥረዋል። እናንተም ከእነዚህ መንገዶች በአንዱ ሀብታም መሆን ትችላላችሁ። በቀጣይ ከእነዚህ መንገዶች መካከል አንዱ በዲቴል ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ሀሳባችሁን አሳውቁኝ። እኔም ቪዲዮውን በዲቴል የምሰራላችሁ ይሆን። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።